የወዲያነሽ ደራሲ ኃይለ መለኮት መዋዕል ምዕራፍ 1 ፊት ለፊት የነበረውን ንጹህ ግድግዳ በንዴት አፍጥጣ ተመለከተችው። በዋለና ባደረ በስጭት የደረቁ ከንፈሮቿን በምላሷ ጫፍ አወዛቻቸው። ወደ ቀኝ መለስ ሳለችና ወይኔ ልጅት እኔን ያናደደኝ እኮ ብላ ዝም አለች። እኔና የውብነሽ ቀጥላ የምትናገረውን ለመስማት ጓጓን። እንደገና ደግሞ የግራ እጅ ጣቶቿን ተራ በተራ ካንቋቋች በኋላ ለምኔ ብዬ ሞልቷል እድሜ ለጉልበቴ እዚህ ቤት ብቻ ነው እንዴ ተሰርቶ የሚበላው ማለቷና እኛም ማዋረዷ ነው ብላ የታች ከንፈሯን የቀኝ ዳርቻ በላይና በታች ጥርሶቿ መካከል አስገብታ ነካከሰችው። አንቺ በገዛ እጅሽ እኮ ነው ይህን ሁሉ ጣጣ የምታመጪው አለች የውብነሽ ያን በፍርሃት የለሰለሰ ድምጿን ብላ ለማስተካከል እየሞከረች። እኩዬ ብትሆን እኮ ኖሮ እንዲህ ባላንገበገበኝ እንዴት አንድ ጥላ ቢሳውታታ ትዘንጥለኝ ብላ ራሷ ላይ ሸብ ያደረገችውን ጥቁር ሻሽ አጠበቀችው። የሻሹ ጥብቀት ወደፊቷ የሚወርደውን ደም የገታው ይመስል የእናቴ ቀይዳማ ጉንጭ ጎርፍ የቦረቦረው መረሬ አፈር መሰለ። የውብነሽ ቀስ ብላ ከተነሳች በኋላ እናቴን ወደታች ያው ጋር እያየቻት መቼም ቢሆን ሰውን ከዚያ በላይ መደብደብና ማንገላታት ደግ አይደለም። በምላሷ ልክ ገርፈሻታል። አሁን እንግዲህ ያስረቀረቀሽና ያስጨነቀሽ ለምን ተደፈርኩ ለምን መለሰችልኝ ብለሽ ነው ብላ በፍርሃት የበረገገ ፊቷን በደረቅ ፈገግታ ከሰመችው። አረ እንኳን ሄደችልኝ ገላገለኝ። እንኳንም መሀል አናቷን ብዬ የሰው ያልገደልኩ ከቤቱ ነው ከምሰሶው እኔ እንደሆነ ወይ ዛሬ ወይ ነገ አንዷን ገልቶ አስመጣለሁ። እሷ ግን እግሯ እስኪነቃ ብትንከራተት ሲሳዩ የተትረፈረፈና እንደ ልብ ወጣ ገባ ተብሎ የሚጎረስበት እንደ ባሻ ያየ ሂራድ እና እንደ ተካበች ግፋ ወሰን ቤት ታገኛለች ማለት ዘበት ነው ብላ ከተካገዘች በኋላ ወደ መኝታ ቤት ገባች። የውብነሽ ደበደበቻት። ደሟ እንደ ውሃ እስኪንቆረቆር ፈነከተቻት። እንዲያ ከዛ አልፋ ስጋዋን ዘልዝላ አትሰቅለው ብላ ራሷን በተራ ጸጸት እየነቀነቀች ትልቁን የእንግዳ መቀበያ ክፍል በር ከፍታ ወጣች። ብቻዬን በመቅረቴ ንዴቱ ሁሉ የሚከመርብኝ ስለመሰለኝ ተነስቼ ቆምኩ። አልሰራም አልታዘዝም ስትል ማሰናበት እንጂ ዱላ ምን አመጣው በማለት ቀደም ሲል በእናቴ ፊት ለመናገር የፈራሁትን ሐሳብ ለራሴ የተነፈስኩና ወደ መኝታ ቤቴ ገባሁ። አባቴ አማከለችን ከተጉለት ሲያመጣት እኔ ገና የአራተኛ ክፍል ተማሪ ነበርኩ። 8 ዓመት ሙሉ እንብዛም ጠባይዋ ሳይለወጥ ትልቅ ትንሹን እየታዘዘች የተሰጣትን ሁሉ ትሰራ እንደነበር ትዝ ይለኛል። እሷም እንደኔው አባትና እናት እኔም እኮ ጊዜ ጥሎኝ ነው እንጂ የጨዋና የትልቅ ሰው ዘር ነኝ፣ ግን ምን ይሆናል የታባቷች አመዳም እድሌ እያለች ታግተመትም ነበር። አንዳንድ ጊዜማ ታግላ ከማትጥለው ሐሳብና ከማትፈጽመው ምኞት ጋር ትንቅንቅ ትጀምርና በተሸናፊነት ስትሰክን ከዓይኖቿ የሚጎርፈው የእልህ እንባ እፎይታ ይሰጣት ነበር። በውስጧ የተዳፈነው ከንቱ ኩራት ብዙ ጊዜ አሰቃይቷታል። ያቺ ነገር እኮ የበቃኝ ብላታለች እናቴ። አንድ ቀን ቅራሪ የመሰለ ቡና ፍልተሽ ካጠጣሽኝ በኋላ ነው ቤተኛው ሁሉ መተኛቱንና ዙሪያው ርጭ ማለቱን አይተሽ ማና አባቱ ይናገረኛል ብለሽ ቤት ከፍተሽ ደጅ ማደርሽን ከሰማ ወዲህ ነው ብላ እስኪ አንገሸግሻት ተቆጥታት ነበር። ከ23 ዓመት የማይበልጣትና የቤታችን ሰራተኛ የነበረችው አማከለች ከሄደች ጥቂት ቀናት ቢያልፍም እናቴ ንዴቷ አልበረደም ነበር። ለመጣው ሰው ሁሉ ያማከለችን ክፋትና መጥፎነት አንድ በአንድ ዘርዝራ በመናገር ወሬዋን ስትደመድም የሌላውስ ግድ የለም እድሌ ነው እንጂ ከማን አንሳለሁ ተበላይ እያለች የራሷን ክብር ከፍ ለማድረግ ከምኗም እንደማትደርስ ለማስረዳትም ራሷን እንደገበሉ ስትነቀንቅ ሰነበተች።
በአማከለች እግር ከከተማም ሆነ ከገጠር ሌላ የቤት ሰራተኛ ሳይተካ ድፍን ወር አለፈ። ምንም እንኳን ሁለቱ ቀሪ ሰራተኞች ወፍ ሳይንጫጫ እየተነሱ እስከ ውድቅት ቢሰሩም የሚሰራው ሁሉ ለማጠናቀቅና ፋታ ለማግኘት ሳይችሉ ቀሩ። በኋላ አደርም እናቴን እንዴቱን ቀስ በቀስ ተወችና ረሳቻት። ችምችም ብለው በቅለው እንደ ደጋን ከጎበጡት ቅንድቦቹ ራስጌ ባለው ገላጣ ግንባሩ ላይ 3 ጨምደድ ያሉ መስመሮች ተጋድመዋል። ከቅንድቦቹ መገናኛ ላይ እና ከአይኖቹ ጣብቂያ መካከል ላይ እንደ ፍልፈል እንጨት ተቀርጾ የወጣ የሚመስለው አፍንጫ በጠባቡ ቀጥ እንዳለ ይወርድና በተድበለበለች ጫፍ ያልቃል። የአፍንጫው ቀዳዶች ከጥበታቸው የተነሳ የባቄላ ጥቁር ተሬ ይመስላሉ። ጠየም ያለው ጠባብ ሰልካካ ፊቱ ቀጠን ብሎ ወርዶ በቅርጽ እንቁላል አገጭ ይጨርሳል። ከዚያች ጫፍ ላይ ሲያወራና ነገር ሲያሰላስል ቁልቁል የሚልጋትና የሚያሻት አጠር ያለች ጢም አለችው። ዘለግ ያለው ቁመቱ ሳይወፍርና ሳይቀጥን በመካከለኛ ሁኔታ የተገነባ ነው አካሉ። ቀልጣፋ አረማመድና እንቅስቃሴን ሰጥቶታል። ቀጠን ብላ እንደ መረዋ የምትሰማው ድምፁ በቤተሰብ አካባቢ ሲቆጣ ታስደነግጣለች። ሲጫወት ግን በተለይም ሲስቅ ለጆሮ ደስ ትላለች። አባቴ በወረዳ ፍርድ ቤት 10 ዓመት ያህል በዳኝነት ሰርቷል። የአውራጃው ፍርድ ቤት ዳኛ ከሆነ አሁን 4 ዓመቱ ነው። ከቀበና ወንዝና ከአካባቢው በሰውና በእንስሳት ጉልበት ተጉዞ በመጣ ድንጋይ ከ5 ክንድ በላይ በሆነ ግንብ ዙሪያ የታጠረው ግቢያችን ከውጭ ይልቅ ወደ ውስጥ ሲዘልቁ የስፋቱ መጠን ጎልቶ ይታያል። አባቴ በሰባስባቡ ከአካባቢው ከተነቀሉ ድሆች ላይ የተገኘውን መሬት ከብጤዎቹ ጋር ተካፍሎ በመያዙ የግቢያችን መሬት ስፋት የ3 የ4 ሰው የቦታ ድርሻ መሆኑን በጭፍን ያስታውቃል። ሰፊ ግቢና ገመና ከታች ነው። ሰርግ አለ፣ መከራ አለ፣ ድግስ አለ። ለሰማይ ቤት እስካሁኑ መሰረት ካልጣሉና ለኔው ቢጤው በስመ እግዚአብሔር ካላጎረሱ ካላለበሱ መንግስተ ሰማያት በዋዛ አትገኝም። እንደኔ ያለ ሰው ድንኳን መትከያ ዳስ መጣያ ቦታ ልመና አይሄድም። አላዩትም እንደ የነገር አዝማችንና የነቀኛ አዝማችን ግቢ ብሎ ሰፋ ሰፋ ያሉትን ግቢዎች ለማሳነስ ይፈልጋል። የመኳንንትና የጨዋ ሰፈር ልጅ ነው በማለት አይገቡ ገብቼ በዚያ ጊዜው አቅሜ ይህን መሳይ ቤት የሰራሁት ከሰው እንዳላንስ ብዬ ነው ይላል ለማስመሰል። አዲስ አበባ ከቀበና ወንዝ ማዶ ከኮከበ ጽባ ትምህርት ቤት በስተቀኝ በኩል ትንሽ ራቅ ብሎ የሚገኘው ባለ 1 ፎቅ መኖሪያ ቤታችን ከተሰራ ከ20 ጊዜ በላይ ደመራ ተተኩሷል። በየዓመቱ ሐምሌና ነሐሴ እየተናደ በሚካብ ጥቁር የወንዝ ሙልሙል ድንጋይ በሸክላ ግንብ የተከበበው አጥር ግቢ ከውጭ ይልቅ ገብተው ሲመለከቱትና ሲጎበኙት ስሜትን ያምነሸንሻል። የአበቦቹና የአትክልቱ ውበት፣ የግራዋውና የብሳናው፣ የጉሎውና ያጫጭሮቹ ጥዶች ልምላሜ፣ የሳሩና የልዩ ልዩ እጽዋት ቅጠሎች ርጋፊ ሲያዩት ደስ ይላል። ያቆጠቆጡት የባህር ዛፍ ለጋ ቅርንጫፎች፣ በውስጡ የሚርመሰመሱት አዕዋፍ፣ ከነዚህም ሁሉ ደግሞ በመውጣጣት የሚገኘው ድንቅ የተፈጥሮ መዓዛ፣ በሰፊው አጸድ ውስጥ የሚነፍሰው ቀዝቃዛ የአየር ሽውታ መልካም የመንፈስ ጸጋ ነው። አትክልትና ንጽህና ለጤንነት ጥሩ ነው የሚለው አባቴ አትክልት ብዛት በመሆኑ አንድ ዘበኛ ባልባሌ ምክንያት ተባሮ በምትኩ ሌላ ዘበኛ ሲቀጠር የሚነገረው ማስጠንቀቂያና አደራ ታያቸዋለህ እነዚህን አትክልቶች እንደ ልጆቼ ነው የምወዳቸው። አደራህን በበዓል ሳይሆን በስራ ቀን ኮትኩተህ ውሃ ብታጠጣቸው ማለፊያ ነው። አትክልት ሲሰባበርና ሲተናኮሉት የሚታገኘውን ታዲያ ለኔ ንገረኝ የሚል ነበር። በየሳምንቱ እሁድ ከቅዳሴ መልስ ወፍ የመሰለ ጋቢውን ለብሶ እንደ ታቦት ሸኝ ቀስ ብሎ በመራመድ ግቢውን መጎብኘት ልማዱ ነው አባቴ። የአትክልቶቹን ጠቅላላ ሁኔታና አያያዝ ከተመለከተ በኋላ ለዘበኛው አንድ አደራ ወይም ምክር ሳይሰጥ ወደ ቤት አይገባም። እኔም ለአትክልቶቹ የነበረኝ ጥበቃና ፍቅር በጣም ከፍ ያለ ነበር። ከፎቁ ስር የሚገኘው 2 ሰፋፊ ክፍል የእህል ቤትና
የልዩ ልዩ ዕቃዎች ማከማቻ በመሆን ያገለግላል። የአገር ቤት ሰዎችና ጭሰኞች ለደጅ ጥናትና ለምልጃ ሲመጡ ያርፉበታል። ሆኖም ወደዚያ እየወረዱ የሚተኙ እንግዶች የኑሮ ደረጃና አይነት የተለየ ነው። ከዋናው ቤት ትንሽ ፈንጠር ብሎ በስተደቡብ ምስራቅ ሲል የሚገኘው ትልቅ የማዕድ ቤት አርጅቶ ከዛገው ቆርቆሮ ጋር ሲታይ በሰደድ የጋየ የቆላ ውድማ ይመስላል። ከፎቁ ላይ አንድ ሰፊ የእንግዳ መቀበያ ክፍል አለ። የወላጆቼ የውብነሽና የኔ መኝታ ክፍሎች ከእንግዳ መቀበያው ክፍል በስተደቡብ መደዳውን ሲገኙ የወላጆቼ የመኝታ ክፍል በጣም ሰፊ በመሆኑ ራሱን የቻለ የእንግዳ ማስተናገጃም አለው። ከእንግዳ መቀበያው ክፍል ፊቱን ወደ ደቡብ ምዕራብ አዙሮ የሚቀመጥ ሰው የኔ መኝታ ቤት ስትከፈትና ስትዘጋ በውስጧ የሚገኙትን አንዳንድ ዕቃዎች ሊያይ ይችላል። የቤቱ ጠቅላላ አሰራርና አቀማመጥ በመሐንዲሶች ጥበብ ሳይሆን በዘልማድ የአሰራር ዘዴ በመሆኑ የክፍሎቹ አቀማመጥ እስከዚህም ቅጥ የለውም። ከእንግዳ መቀበያው ክፍል በስተሰሜን ሲል በየዕለቱ የሚፈለጉ ዕቃዎች የሚከማቹበት ክፍል አለ። የቤት ሰራተኞች ማደሪያም በዚሁ በክፍል በኩል ረብራብ መሰላል ወደ ምድር ቤት ከወረደ በኋላ ይገኛል። ዕቃ ለማድረስም ይሁን ለማምጣት የሚመላለሱበት ጊዜ ታዲያ ስለሚረመረም የደረጃው እንጨቶች ይንሳጠጣሉ። በቤት ውስጥ የሚገኙትን ቁም ሳጥን፣ ሬዲዮ፣ ትንቡኬ ወንበሮች እንዲሁም እያንዳንዱ የቤት ዕቃዎች የተገዙት ከ10 ዓመታት በፊት ነበር። ስለ ዕቃዎች ጥንካሬና ጥራት ወሬ በሚነሳበት ጊዜ አባቴ ታዲያ በጣም ብልህ የሆነ ፈረንሳዊ ወዳጅ ነበረኝ። እሱ ታዲያ አንዲት ቀላል ክርክር ነበረችበት። ያችን እንደምንም ብዬ ስላስፈጸምኩለት እንደ ትልቅ ውለታ ቆጥሯት ሲኖር ወደ ሀገሩ ሲገባ በርካሽ ዋጋ ጥሎልኝ ሄደ ይላል። አባቴ ለራሱ ጥቅም ከሆነና ደስ ያለው ዕለት እጁን ከዘረጋ በጣም ለጋስ ነው። በቤት ውስጥ ለሚዘጋጅ ማናቸውም ድግስና ግብዣ ቤት ላፈራው ሲሳይ ሁሉ ሰው በልቶና ጠጥቶ የሚጠግብም አይመስለውም። በአዲስ አበባ ውስጥ ከ15 ደጃፍ ቤት የማያንሱ የሚከራዩ ቤቶችን አሰርቷል። በየወለድ አግዱ ደግሞ ምንጊዜም ቢሆን በርከት ያለ ጥቅም አያጣም። ከአዲስ አበባ 100 ኪሎ ሜትር ያህል ርቆ በተለያዩ ቦታዎች ላይ የሚገኙ 6 ጋሻ መሬቶች አፍ ሞልቶ ደረት ነፍቶ የሚያናገር ገቢን በየዓመቱ ያስገኛሉ። ከነዚህ ሁሉ የሚገኘው ገቢ ሌላ ደግሞ በጥሩ የኑሮ ደረጃችን መጠን የሚወጣው ወጪና ለሌላዊ ጉዳይ ሁሉ እንደ ልብ ተቀንሶለት በየወሩ የሚያስመካ ቀሪ ይገኛል። ሌላው የገቢ ምንጭ ግን ቤተሰብ የማያውቀው ነው። አንዳንድ ቀን የስሌት እርዳታ እንዳደርግ ስታዘዝ ሁኔታውን በግምት አውቅ ነበር። እናቴ በግቢውም ሆነ በወጪው ላይ አረረ መረረ ማለት መብት የሌላት ከመሆኑም በላይ እንዲህ ያለው ጉዳይ ውስጥ እኔ አልገባም ስትል አባቴም እንዲህ ያለው ጉዳይ ውስጥ ሴትና ልጅን እጅ መስደድ የለባቸውም ይል ነበር። ለመመጽወት እንጂ የመወሰን ድርሻ ግን አልነበራትም። የአባቴ ትልቁ በደልና ጭቆና እንደ ልብ ተዝናንተንና በቂ ሐሳብ ነጻነት አግኝተን ሐሳባችንንም ሆነ ስሜታችንን እንደየዝንባሌያችን ለማስረዳትና ለመግለጽ እንዳንችል ማድረጉ ነበር። ልጅ ከአዋቂ ፊት እኩል መናገርና መዘባረቅ የለበትም። የምን ቀደም ነው? ማን ወልዶ ማን አሳደገው ሊባልላችሁ ነው ይላል። የመናገር ነጻነት ስለማይሰጠን ሁላችንም እንፈራዋለን። እኔ በበኩሌ ግልጽ ስህተትም ቢሆን የአባቴን ትዕዛዞችና ሐሳቦች ሁሉ እሺ ብዬ መቀበልና መፈጸም እንጂ ለመቃወምና የመቃወሚያዬን ምክንያት ለማብራራት ሞክሬ አላውቅም። ማንም ሰው ቢሆን የኑሮውና የእውቀት ደረጃው ከአባቴ በታች ሆኖ ስለ አንድ ጉዳይ ለማነጋገርና ለመጠየቅ ከመጣ ጎንበስ ቀና ብሎ በትህትና እጅ ካልነሳና ተገቢውን የአክብሮት ሰላምታ ካላቀረበ እንደ ጤነኛና ሙሉ ሰው አይገመትም። በአባቴ ዘንድ የወንጀለኛ መቅጫና የፍትሐ ብሔርን እንዲሁም የኦርቶዶክስ ተዋሕዶ የሃይማኖት መጽሐፍትን ለማስረዳት የማይችል ሰው ተማርኩ ሊል አይችልም። ገና በለግላጋነቴ ጽላኤ መሰናያትን ተጠግቶኝና ጥጋብ አፍኖኝ ከደጀ ሰላሙ በረርኩ እንጂ 2 ዓመት ያህል ቀድሻለሁ ይላል በኩራት። ምንጊዜም ቢሆን ጠዋት ድርሳነ ሚካኤልንና ውዳሴ ማርያምን ደግሞ እጁ ላይ እንትፍትፍ ብሎ ፊቱን ሳያባብስ ከቤት አይወጣም ነበር።